ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ ዛሬ ደግሞ ረማን አለኝ ሁላችሁ ይሄን ይሄንን አሁን እንዴት አድርጌ እንደምሰራ በሬሲፒ አሳያችኋለሁ። ይኸውላችሁ ረማኑ ላይ እንግዲህ አሁን የምጨምረው ምንድነው ስኳር፣ በጣም አነስተኛ ስኳር። ይሄ 3 ማንኪያ ነው የሚሆነው። ረማኑ ያው የሎሚ አይነት ትንሽ ጎምዘዝ እንደማለት አለው ብላችሁ ይላል። የላችሁ ሳት ላይ ጥቻለሁ። 3 ማንኪያ ስኳርና 3 ረማን ነው። ረማን ማለት ይሄን የሚጠቀምኩት አይት ፐርፕል ከለር ነው የሆነው። እንዴት እንደሚያምር ጥሩት። ይሄ ሲቀዘቅዝ የሚሰራበትን አሳያችኋለሁ። አይት ከለሩ ነው። ለዚህ ቪዲዮ አዲስ ሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ሼር እያደረጋችሁ እዚህ ቪዲዮ አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ። ያው ረማን አለኝ። ያው ረማኑ ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር። ጋር ቺዝ አለ። ሜክሲካን ቺዝ ነው። እዚህ ጋር ረማን አለ። የሁላችሁ የሰራሁትን ጄሊ ዩት ምንም አልተጨመረም፣ ስኳርና እራሱን ነው። እዚህ ጋር እንቁላል አለ፣ አንድ እንቁላል። እዚህ ጋር ቅቤ ነው ያለው። እዚህ ጋር የተዳመጠ ሊጥ አለ። ይሄ የሁላችሁ የተዳመጠው ሊጥ ከስር ያለውም ቅቤ ተቀብቷል። እዚህ ጋር ያዘጋጀሁት ይሄ ቅቤ ነው። ያው ይሄን አድርጌ አሁን አንድ ላይ አድርጌ ለዳመጠው ነው። ያውላችሁ ሁለቱን ሊጥ እንዲደርቤ ከዳመጥኩ በኋላ ያውላችሁ የቆራረጤን ይሁት ዙሪያው ተቆርጧል። ይሄ በቃ ዳመጫዋለሁ እንደገና። ያውላችሁ እንደዚህ በገመድ የገመድኩትን ቆርጬ ነው በቁመቱ እንደዚህ የገመድኩትኝ። አሁን ይሄን ምንድነው የማደርገው? እዚህ ጋር ነው የማደርገው፣ እንደዚህ ጥግ ሊጡ ላይ ማለት ነው። ሊጡ ላይ ያውላችሁ እንደ ገመድ ነው የምትገምዱት። ያውላችሁ ረማኑን አድርጌበታለሁ። ያውላችሁ ቺዙን አድርጌያለሁ። ቺዙ ይሄ ነው፣ ሜክሲካን ስታይል ሶፍት ቺዝ። ይሄን ነው፣ አይብ ነው የሚመስለው በቃ። እና ይሄ ደግሞ በጣም በኋላ ተቆርሶ ሲወጣ እንዴት እንደሚያምር አትጠይቁኝ። እኔ በመሰለኝና በተመቸኝ መንገድ ነው የጠቀለልኩትኝ። ይሄው ዙሪያውን ደግሞ እንቁላል ቀብቼዋለሁ። እንደዚህ ያደረኩኝ ሁላችሁ በደንብ ጥግብ አድርጌ ነው እንቁላል የቀባሁት። ያውላችሁ ኦቨን ውስጥ ጨምሬዋለሁ። በጣም ለስስ ባለ እሳት ነው የማበስለው። እዩት።
ረማኑ ቤት የተሰራ ረማን ነው። ራሴን እንጀል ነው የሰራሁት። እንግዲህ እንደዚህ ሆኖ ላሳያችሁ። ከኦቨን ውስጥ አወጣሁትኝ እንዴት ተጠቀለለው ሲበስል እንዴት እንደሚያምር። አሁን እዚህ ላይ ደግሞ እንቁላሉን ልቀባው ነው ድጋሚ ከለር እንዲሆንልኝ። ናችሁ በረና የተጋገረው ቺዝ አድርጌበት ይኸውላችሁ። ይኸውላችሁ እንዴት እንደሚያምር so soft, so delicious, yummy, yummy, yummy. ዋናው ፓርቲ ይኸውላችሁ